ብዙዎች እኮ ተስፋ ያረጉን ነበር ታውቃላችሁ አይደል ብዙዎች ተስፋ ያረጉን ነበር የአፍሪካዊ እንኳን ያለውን አልሰማችሁም ሐመር መጽሔት ላይ በልጅነቴ ነው ያነበብኩት እናንተ ኢትዮጵያውያን ለብዙ አፍሪካውያን መጥፋት ተጠያቂዎች ናችሁ ያለውን አፍሪካዊ አልሰማችሁትም ብዙዎች ተስፋ ያረጉ ነበር እንደኛ ማምለክ እንደኛ መዘመር እንደኛ መጸለይ እንደኛ መቀደስ ይፈልጉ ነበር ብዙ አፍሪካውያን እንኳን ኢትዮጵያውያን አፍሪካውያን ተስፋ ያረጉን ነበር እንኳን ለአፍሪካውያን ለኢትዮጵያውያን መድረስ አልቻለም ዘረኝነት የበላውን ወጣት አጣ ነው መስቀሉን በጠሰ መሳሪያውን አነገተ ፍቅሩን ጣለ ጥላቻውን ለበሰ ታዲያ የታለ የደረስንለት እኛ ስላልሰበክ ነው ሌላ ሰበከው እኛ ስላልደረስንለት ገዳይ ሆነ ሟችም ገዳይም እኛ ሆን የታለ የሰበክ ነው ምዕመና የታለ የተጋደል ነው የታለ እንዲሁ ዘግተን ማልቀስ እንዲሁ ዘግተን መንጫጫት ውጣ ኑሮ ተስፋ ያስቆረጠውን በዚህ ዓለም ተስፋ እንዳይቆርጥ የሚያጽናናው ይፈልጋል ውጣ ወዮ ያለ የሚያለቅሰውን እንባውን የሚያብስለት ይፈልጋል ውጣ ሰልችቶት ተስፋ ቆርጦ ሃይማኖቱን ለመቀየር ያቆበቆባለ ውጣና አድነው ይታሉ አሁን የዛሬ 10 ዓመት የነበሩት አሉ አሁን የት ነው የሚሄዱ በቃ ይሄው ነው ለሌላው አንደርስም አንወጣ ስንት ደከሙ አሉ አብርሃም ከድንኳኑ እየወጣ ወደ ሌሎች ይገሰግስ ነበር መውጣት እኮ ማለት ይሄ ነው ምን ማለት ነው በራስ አለመታሰብ በትዳር ፍቅር አትውደዱ ማለት አይደለም ሙጥኛ አርገን እሱን ሐሳባችን ብቻ ሆኖ በልጅ ፍቅር የልጅ አምልኮ የሚያክል የትዳር አምልኮ የሚያክል የገንዘብ አምልኮ የሚያክል የሥራ አምልኮ የሚያክል የእግዚአብሔር ቤት ተረስቶ መውጣት በቃ እንደወጡ ሲቀሩ እንደጠፉ ሳይመለሱ ምንም ነገር እንደሌለበት ኃላፊነት እንደማይሰማው ሰው እንደዚህ አይደለም ና ወደ መስክን ውጣ አዎ የእግዚአብሔር ቃል የራባቸው አሉ መንፈሳዊው ነገር የጠማቸው አሉ በረሃብ ጠን የሚጠወልጉ አሉ ፍቅር እግዚአብሔር የራቃቸው አሉ ወገኖቼ ነፍሳቸው ማረፍ ፍርፍ ማለት የሚፈልጉ አሉ ዓለም ያንከራተተቻቸው ዓለም ያወየበቻቸው ዓለም ጉልበታቸውን የበዘበዘቻቸው በመምሬ አድባር ዛፍ ስር ማረፍ ያለባቸው ምን ማለት ነው በመስቀሉ ስር ማረፍ ያለባቸው በእግዚአብሔር የፍቅር ጥላ ስር ማረፍ የሚያስፈልጋቸው ማረፊያ ያጣች ነፍስ አለች አውግስጢኖስ ሊቁ እንዳለው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው ማረፊያ የምትፈልግ ነፍስ አለች ማን ያሳርፋት ወገኖቼ እኛም ማላረፍ ሌሎችንም ማሳረፍ አቃተ አብርሃም ግን እየወጣ ደሃ ያስስ ነበር የደከሙትን ያበረታል የራቡትን የተራቡትን ያጠግባል የተጠሙትን ያጠጣል ከድንኳኑ ይወጣል እናንተ አገልጋዮች ሆይ ከድንኳናችሁ ውጡ አዎ የአገልግሎት ፍቅር ካላችሁ ፍቅር እግዚአብሔር ከያዛችሁ ፍቅር እኔን ይድላኝ አይልም ለሌሎች ያስባል ፍቅር ውጡ የእግዚአብሔር ቃል ለራባቸው ፍቅር እግዚአብሔር ለጠማቸው ተስፋ ላጡ ለዚህ ምስኪን ሕዝብ ድረሱለትና ውጡ ከቻላችሁ እቤቱ ድረስ እየሄዳችሁ አያንኳኳችሁ አጽናኑት ውጡለት አብርሃም እኮ ችግር አለበት ድንኳኑ ላይ ግን ችግር ብርቁ አይደለም ከነ ችግሩ ይወጣል ልክ ነው ጉድለት ይኖርብናል ጉድለቱ ግን ዋና ነገር አይደለም ልክ ነው በጣም ብዙ ነገር ሊጎላችሁ ይችላል እሱ ግን ዋና ነገራችን አይደለም ከነ ጉድለቱ ነው አብርሃም የሚያገለግለው ልጅ ካልሰጠኝ አላገለግልህም አይለውም እርጅናዬን ካላደስክልኝ ወደ አንተ አልመጣም አይለውም መስዋዕት ይሰዋል ስም እግዚአብሔር ይጠራል ዳ ያስሳል ከነ ጉድለታችሁ አገልግሉ ወጣቶች መጉደል ብርቅ አይደለም ይሄ ዋናው ጉዳይ አይደለም የትኛውንም አገልጋዮች ተመልከቷቸው በብዙ ጉድለቶች ነው ያለፉት ማንን ልንገራችሁ አብርሃምን ብቻ አይደለም ዘካርያስንስ ልንገራችሁ
ዘካርያስ ከነ ጉርለቱ ልጅ የለውም ታውቃላችሁ። ግንስ በቤተ መቅደስ ያገለግል ነበረ እስከ እርጅናው እኔ አርጅቻለሁ እስከሚለው ቃሉ ድረስ በቤተ መቅደስ ነበረ። ልጅ የለውም ከነ ጉርለቱ ነው የሚያገለግለው። ሙሴንስ አትመለከቱትብን? ከነዓን አትገባም እያለው ማርና ወተት የምታፈሰውን ምድር በርቅ እያሳየው አትገባም እያለው ያገለግለው ነበር። የምናገለግለው እግዚአብሔር ስለሚሰጠን አንዳንድ ነገሮችና ስጦታዎች ብቻ እኮ አይደለም ወገኖቼ። እሱ አይደለም ዋናው ቁም ነገር። ዋናው ቁም ነገር እኮ እግዚአብሔር ነው። የእግዚአብሔር አገልጋዮች እግዚአብሔርን የሚያገለግሉት እግዚአብሔር ስለሚሰጣቸው ስጦታዎች ሳይሆን ስለ ራሱ ስለ እግዚአብሔር ነው የሚያገለግሉት። ለዚህ እኮ ነው ሙሴ አትገባም ቢባልም ሲያገለግለው የሞተው። ስታገለግለው ሙት፣ ስታገለግለው አርጅ፣ ስታገለግለው ሸብት። ካሌብንስ ልንገራችሁ፣ በ40 ዓመቱም በ80 ዓመቱም ካሌብ ያው አልነበረምን? በ40 ዓመቱ እንውጣ እንውረሰው አለው። በ80 ዓመት ውስጥ ቂርያት አርባቅን ለሚመታ ቂርያት ሴፋሪንም ለሚይዝ ልጄን አክሳንን አጋባዋለሁ ቢል ጊዜ አይደል እንዴ ጎቶንያ ለሚባል ሰው እንኳን ወጥቶ ያገለገለው? በ40 ዓመቱም በ80 ዓመቱም ያው ነው። እንደ ልጅነታችሁ ታገለግላላችሁ። አፋችሁን እንደፈታችሁበት የፍቅር አገልግሎት እዚህ ቤት ቀጥላችኋል። ያው ነው ትጋታችሁ፣ ያው ነው መመሰጣችሁ፣ ያው ነው መታዘዛችሁ፣ ያው ነው መንቀጥቀጣችሁ፣ ያው ነው ድምጻችሁ። አልተለወጣችሁበትም። አዲሶች ናችሁ ወይስ የቆያችሁት አላችሁበት? እንደ መግባትና እንደ መውጣት መተላለፊያ መንገድ ነው የሆነው። መጽኛ መተከያ ቦታ ነው የሆነው አገልግሎታችን። ሁሉንም ንዑድ ክቡር የሚሆን ሐዋርያው ጳውሎስንም ተመልከቱት። ሲያገለግለው እኮ ተመችቶት አይደለም እኮ እንዴ ከነጉርለቱ ራሴን የሚመታኝ ሰይጣን ተሰጠኝ እስኪል ድረስ ከነደዌው ነው የሚያገለግለው። ይመመሃ ቅዱስ ያዕቆብ የቅርጫቱ ሐዋርያ ዝሆን የሚባል እግሩን ያሳበጠው ትልቅ በቅርጫት ነበር ያዞር የሚሰብከው በኢየሩሳሌም መንበር እሱ ነበር ሀገረ ስብከቱ ሊቀ ጳጳስ። ዝሆን የሚባል በሽታ ድሃ ነኝ ማን ባለጸጋ ነበር። አብርሃም ድንኳኑን እየነቀለ እየተከለ አይደል እንደ ሲያገለግል የነበረው። በሽታ ድህነትም ልጅ ማጣትም አለማግባትም የቱም ቢሆን ከእግዚአብሔር አገልግሎት ስለማይለይ እኮ ነው እንዲሁ ሆነው የሚወጡት። በየትኛውም ችግር ውስጥ ውጡና አገልግሉት። ያውም ዛሬ ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ አይደለም የሚለው ነው አይደለም የሚለው። ይልቁንም ቀኑ ሲቀርብ እያያችሁ አብልጣችሁ ይሄን አድርጉ። ከትላንቱ ይልቅ ዛሬ ካለፈው ዘመን ይልቅ ያሁኑ ዘመን የሚበረታ አገልግሎት ያስፈልገናል። ፈተናው በበዛ መጠን ክፋቱ በባሰ መጠን የኛም አገልግሎት ሊብስና ሊተጋ ሲገባው ተፋዘናል። አንዳንዶቻችን እናንተን ላይ መለከት ይችላል። ምን እያገለገላችሁ ነው? ሰምታችሁ ብቻ ነው የምትሄዱት ወይስ ወጣችሁ የምታድኑት አለ? የምታቆርቡት አለ? የምታሳምኑት አለ? የምታጠምቁት አለ? ወጣ ብላችሁ ይዛችሁ የምትመጡት አለ? የምታጽናኑት አለ? የምታበረቱት አለ? ህይወት የምትዘሩለት ሰው አለ? ኃላፊነት ይሰማችኋል ነው? ይሄንም ቃል ከሰማችሁ በኋላ በቃ ትሄዳላችሁ። በቃ መውጣት ና ወደ መስክ እንውጣ። ማልደንም እንሂድ ወገኖቼ። ማልዶ መሄድ ምን ማለት ይመስላችኋል? አለመዘግየት ነው ወገኖቼ። ከትላንት ዘግይተናል፣ ከነገ ግን ማርፈድ የለብንም። ስለ ዘገየን ይሄው ሁሉ መከራ እየደረሰብን ነው። ዘግይተናል። ቁጭ ብለን ማሰብ አልቻልንም። ሌሎች እያሰቡ በልጠውናል። በዚህ ምክንያት በዚህ ዘመን እንደደረሰብን ያለ ፈተና ትላንትናና ትላንት ወዲያ እንዳልደረሰብን ታውቃላችሁ። ዘግይተናል። ከትላንት ብንዘገይም ግን ከነገ ደግሞ ካረፈድን የባሰ ስለሚሆን ማልደን እንሂድ ባካችሁ። በጣም ምን ማለት ነው? ፈጥነን ሳንንቀራፈፍ። እውነት አላችሁ፣ ትጋት አላችሁ፣ እንቅልፍ የምታጡለት ጸሎት አላችሁ፣ ጉልበት የምትቀንሱለት
የምትሮጡለት ነፍስ አላችሁ። የምትጨነቁለት ሕዝብ አላችሁ። ንዑድ ክቡር ጳውሎስ እንዳለው የማያቋርጥ ሐዘን በልቤም ብዙ ጭንቀት አለብኝ ስል ሳልዋሽ እናገራለሁ እንዳለው ስለ ወገኖቹ ሐዘን እንዳለው ስለ ወገናችሁ ታዝናላችሁ። በጥላቻ ስለጠቆረው ሕዝባችሁ ታዝናላችሁ። በሰይፍ ስለሚቀራደደው ሰው ታዝናላችሁ። እግዚአብሔርን ሳያውቅ ስለሚንከራተተው ምስኪን ትጨነቃላችሁ፣ ትጸልያላችሁ። እግራችሁን እጃችሁን አጣጥፋችሁ ተቀምጣችኋል ወይስ ትዘረጋላችሁ? ማልዳችሁ ፈጥናችሁ ትገሰግሳላችሁ? አሁን ጊዜ የለንም ወገኖች፣ ጊዜ የለም። በባከነ ሰዓት ያለን ይመስለኛል። ጊዜ የለንም፣ ረፍዷል። ነገሩ ሊጠቀለል ጥቂት ጊዜ ቀርቶታል። የክፉ ዓለም እጅግ በፈጣኑ መስራት ይዟል። ምናልባት አልተገለጠላችሁ ይሆናል እንጂ በጣም እየሰራ ነው፣ በግልጥ እየታየ ነው። አላስተዋላችሁት ይሆናል እንጂ አፍንጫችን ስር ነው ያለው። አፎቹ ተከፍተው ሊወጡን ጥቂት ደቂቃ ነው የቀረው። ይሄንን ላስፈራራችሁ ምን እንዳይመስላችሁ እዩት። ዓለሙን በትክክል ተረዱት። ሲሆን በውድ ካልሆነ በግድ ሊያንበረክከን ነው የሚፈልገው። የረፈደ ይመስላል፣ የባከነ ይመስላል። ፈጥነን መውጣት ይጠይቃል። አትንቀራፈፉ፣ ፍጠኑና ውጡ። እመቤታችን ቅድስት ድንግል ማርያምን አታዩ? የአገልጋዮች በጎ ምሳሌ የሆነችውን እናታችንን አትመለከቱ? የእግዚአብሔር ቃል ፈጥና ወጣች እኮ ነው የሚለው። ፈጥና ወጣች። ፈጥና የምን እሱ መንቀራፈፍ ነው? የምን እሱ ኩራት ነው? የምን እሱ እንደሌሉበት መቁጠር ነው? እምትችለውን ፈጥና አድርገው፣ እምትችለውን እየቸኮልክ አድርገው። አብርሃምን ተመልከቱት። ሥላሴ ሲመጡለት እኮ እየቸኮለ እኮ ነው ሄደው፣ በመፍጠን በመቸኮል። ፍጠኑ ኦርቶዶክሳውያን፣ ፍጠኑና ታጠቁ የእግዚአብሔርን ቃል። ፍጠኑና ጸልዩ፣ ፍጠኑና ሱባኤ ያዙ፣ ፍጠኑና ተንበርከኩ፣ ፍጠኑና ለአንዳንዶች ድረሱላቸው። እኛን የሚጠብቁ አሉ፣ አግኟቸው። በየገጠሩ እኮ እንሰማለን ወገኖቼ፣ ማዕተብ ይዘው የሚያጠምቅ እኮ የሚጠብቁ እኮ ብዙዎች አሉ አሉ። ክርስቲያን ሳልሆን እንዳንሞት እያሉ ማን ይድረስላቸው? ሰንበት ትምህርት ቤት ሌሎቻችንም በቃ አዳራሽ ውስጥ ብቻ። ሁነኛ ሐዋርያ ማፍራት ችለናል፣ መሮጥ ችላችኋል። ማልደን እንሂድ፣ በፍጥነት እንሂድ፣ እየቸኮልን እንሂድ፣ ያለ ኩራት እንሩጥ። እመቤታችን እንደዚህ ፈጥና ወጣች። ወደ ኤፍሬም ሀገር ወደ ተራራው መንደር ፈጥና ወጣ ገሰገሰች። ፈጥነን እንውጣ፣ ማልደንም እንሂድ የሚለው ቃል ይሄ ነው ወገኖቼ። ሊመጣ ያለው መከራ ሳይደፍቀን፣ ዘመንና ጎርፍ አንድ ናቸው። የዘመን ጎርፍ ሳይወስደን ፈጥነ ራሳችንንም ሌሎችንም እናድን፣ እንውጣ። ከዛስ ማልደን እንሂድ። በመንደሮች እንደር ይልላችኋል። ዋጋ መክፈል ያስፈልጋል፣ መንከራተት ያስፈልጋል፣ ትንሽ ፈቀቅ ማለት ያስፈልጋል። ትንሽ የምናጣው ነገር ይኖራል። በመንደሮች መዞር ያስፈልጋል። ወጣ ማለት ያስፈልጋል። ወጣ ማለት ያስፈልጋል። ያው ወጣ ማለት ያስፈልጋል። ብዙዎችን ከበረታችን ከማጣታችን በፊት ወጣ ማለት ያስፈልጋል። ወጣ ና ወደ መስኩ እንውጣ፣ ማልደንም እንሂድ፣ በመንደሮችም እንደር። እስቲ ብቻ ነው ያላችሁት? ሌላስ ቦታስ ወጣ ትላላችሁ? እህቶቼ ሆይ ወጣ የምትሉባቸው ልቦች አሏችሁ? ወደ አንዳንድ የልቦና መንደሮች ውስጥ የምታድሩበት አገልግሎት አላችሁ? እህቶቼ የደከሙ እህቶችን ታበረታላችሁ፣ የሳሱ ልቦችን ታጠነክራላችሁ። መንደራችሁ ውስጥ ምን ትሰራላችሁ? ሰፈራችሁ ውስጥ ስራ አላችሁ? ቤታችሁ ውስጥ ስራ አላችሁ? ኑሯችሁ ውስጥ አገልግሎት አላችሁ? ሰፈሩን፣ መንደሩን፣ አጥቢያውን የሚያውቅ አገልግሎት አለ? እንጃ ብዙ ግን አይታይም። እንደ ነገሩ ነው። በመንደሮችም እንደር፣ ወይናችን አብቦ ሮማኑ ማንጀርጎ እንደሆነ ይላል።
ይሄ ደግሞ እንዴት ያስደንቃል! የሰበክናቸው አምነዋል ወይ? የተከልናቸው አፍርተዋል ወይ? ያመጣናቸው ጸንተዋል ወይ? ወይናችን አብቦ ሮማኑ ማንጀርጎ እንደሆነ እንይ ወገኖቼ። እዚህ የመጡት ጸንተዋል ነው ወጥተዋል? የመጡት ንስሐ ገብተዋል ወይስ ትተዋል? ንስሐ የገቡት ቆርበዋል ወይስ አቋርጠዋል? ያገቡት ፈተዋል ወይስ በትዳር ጸንተዋል? ወይናችን አብቦ ሮማኑ ማንጀርጎ እንደሆነ ማለት እኮ ይሄ ነው። የሰበክነው ፍሬ አፍርቷል ወይ? የሰበሰብነው ተባርኳል ወይ? የወለድናቸው ለእግዚአብሔር ሆነዋል ወይ? ይሄ እኮ ነው ወይናችን አብቦ ሮማኑ ማንጀርጎ እንደሆነ ማለት ይሄ እኮ ነው። እንዴት እንዳሉ ምንወቅ እንጎብኛቸውም እንዳለ እንጎበኛቸዋለን ወይ? አቴንዳንስ አላችኋል? አላ አቴንዳንስ ለምሮ የሚያገለግለው አቴንዳንስ ጌታዬ ታላቁ የተምሮ ማስተማር አንድ ሰው እስኪ እንገር ሰንበት ትምህርት ቤታችን ለምሮ የሚያገለግለው አቴንዳንሱ የግብረ ገብ ክፍል ሰዎች አሉ፣ የሥነ ሥርዓት ኮሚቴ ሰዎች አሉ። ለምሮ የሚያገለግለው ጌታዬ አሁን የሚያገለግለው ለምንድን ነው? ሰው ይፈለግበታል፣ ሲጠፉ ይደወላል። አይ እውነቱን እንነጋገር። ዩኒፎርም ለማልበሻ ነው ወይስ የጠፋውን ለመፈለጊያ ነው? አይሰማኝም እኮ አላችሁ የላችሁ? ምንድን ነው የሚሰራው አቴንዳንሱ? ምንድን ነው የሚሰራው?